ሰላም ጤና ይስጥልኝ እንደምሰነበታችሁ ውድ የዩቲዩብ ተከታታዮቼ። ዛሬ ደግሞ መችቡዝ የሚባለው የአረብ ቆንጆ ምግብ ልሰራ እኔና ሽንኩርት ቲማቲሜ አብረን ከች ብለናል ማለት ነው። አብረን ከሆንን ቆንጆ ነገር እናዘጋጃለን ማለት ነው። እዚህ ጋር ደግሞ ምን አዘጋጅቻለሁኝ? ደረቅ ሎሚና የወጥ ቅመም፣ ሀገራችን ላይ የወጥ ቅመም የምንላቸውን እና ያንን እኔ ቅጠሉን ስሙን አላውቀውም። እዚህ ጋር ደግሞ ባህራት አዘጋጅቻለሁኝ። ያ ባህራት ነው ማጂ፣ በርበሬ፣ የማያቃጥለው የነሱ ቆንጆ በርበሬ፣ እርድ፣ ከሞን እና ድንብላል፣ ጅንጅብል፣ ነጭ ሽንኩርት አድርጌ አንድ ኩባያ ሩዝ ዘፍዝፍ ያለው ማለት ነው። እዚህ ጋር ደግሞ የተጠበሰ ሽንኩርት ያዘጋጀሁት ማለት ነው። እዚህ ጋር የተቀቀለ ስጋ አለኝ። ይሄ ስጋ ነው ማለት ነው። በዚህ ነው የምሰራው ዛሬ ማለት ነው። ቆንጆ ቆንጆ ነገር ጥር ምጥን ያለ ለሶስት ሰው የሚሆን ምግብ እሰራለሁ ማለት ነው። ያው ሽንኩርቴ በዚህ በኩል ገርደፍደፍ አድርጌ ከታትፌዋለሁ ማለት ነው። እዚህ ጋር ይሄ ደግሞ ከርፈታ ይባላል በአረብኛ። የአረብኛ ስሙ ከርፈታ ነው። የማታውቁ ልጆች ካላችሁ ቆንጆ ሽታ ያለው በየትኛውም ምግብ ላይ ቢገባ በወጥም የነሱ ወጥ ማለት ነው። በሪያኒም ስትሰሩ በጣም አሪፍ ነው። ከሩዙ ጋር አብሮ መቀቀል ከውሃው ጋር አብራችሁ ማቁላላት ትችላላችሁ ማለት ነው። የበጋ ቅጠል ነው በነገራችን ላይ ለእናንተ ለማሳየት ነው እንጂ የምጠቀመው አንድ ነው። አንድ ፍሬ ነው የምጠቀመው፣ አንድ ዘለላ ማለት ነው። ሽንኩርቴን በዚህ መንገድ ሞቅ ካረኩኝ በኋላ ቅመሞቼን እንደዚህ ደረቅ ቅመሜን አስቀድሜ ሞቅ አረገዋለሁ ማለት ነው። ከሽንኩርቱ ጋር ማለት ነው። አሪፍ የሆነ ሽታ ያመጣል ማለት ነው። ሎሚና ቅመሞቼ አደርጋለሁኝ። ከዛ ሽንኩርት አስገባለሁ። ለብ ያለ ሽንኩርት ማለት ነው። ለብ ያለ ዘይት ላይ ሽንኩርት ማለት ነው። ከዚህ በፊት የሰራሁትኝ የምንቸት አብሽ እንደወደዳችሁልኝ አይታችሁም አስተያየት እንደሰጣችሁኝ በጣምም ደስ ብሎኛል። አስተያየታችሁን ተቀብያለሁኝ። ልክ እንዲሁ የእናንተ አስተያየት ለእኔ ገንቢ ስለሆነ እንዲሁ እንድታዩልኝ በትህትና አንገቴን ዝቅ አድርጌ ለእናንተ አቀርባለሁ ማለት ነው። ይሄ ከርፈታ ያልኳችሁ ቅድም የሸመጠጥኩት ቅጠል ነው። በጣም ቆንጆ ነው የምር። አንዳንዴ ደግሞ እንደ ሻይም አፍልታችሁ መጠጣት ይቻላል። አንዳንድ የሆነ ውስጣችሁ ድብር ሲለው ለሆድ ቁርጠትም ይሆናል። ስለተጠቀምኩበት ነው የምነግራችሁ። ያው እዚህም ላይ የተቆላላ ከምግብ ጋር እየበላ ነው ስለሆነ ምንም በሻይም ብንጠጣው ችግር የለውም ማለት ነው። አሁን እዚህ ጋር ደግሞ ምንድነው ማስገባው? ዝንጅብሌና ነጭ ሽንኩርቴ ቃሪያን አስገብቻለሁ። አይታችሁታል። ያው እያቁላላሁት ነው ማለት ነው። ብራውን እስከሚሆን ድረስ ወይም ደግሞ ወርቃማ ከለር እስከሚል ድረስ አቁላላለሁ ማለት ነው። አንድ ባንድ እያስገባሁኝ ጎረድ ያለ አሪፍ ቲማቲም፣ አንድ ራስ ቲማቲም መችሙዝ ስለመስራት ስለሆነ አላበዛም። ግን ሌሎቻችሁ ግን ማብዛት እንደ ቤቱ የምትፈልጉ ከሆነ ማብዛት ትችላላችሁ ማለት ነው። ይሄ ደግሞ ስጋው ላይ ያለውን ቅባት አስቀድሜ አነሳሁትኝና ከሽንኩርቱ ጋር አብሬ ለመጥበስ ፈለኩ ማለት ነው። ቅባት እንዲያመጣልኝ ቆንጆ ይሆናል ማለት ነው። ቆንጆ የሆነ ጣዕም ይሰጠዋል። አንድ የሻይ ማንኪያ ማጂ ጨመርኩ ማለት ነው። አሁን እንደዚህ እያሸሁት ነው፣ እያበሰልኩት ነው። የሀገሬ ዘፈን እየዘፈንኩ እዚህ ጋር ደግሞ ቅመሞቼ ናቸው ቅድም ያዘጋጇቸው ቅመሞች። ለእናንተ እንዳይረብሻችሁ ነው ድምጽ በአዲስ የቀዳውላችሁ እንጂ መጀመሪያም እንደዚህ እንዳይደብረኝ እያወራው ነበረ ምሰራው ማለት ነው። ይኸው እንደዚህ እያሸሁኝ ለምሳ ሰዓት ነው ማለት ነው የማዘጋጀው። ይሄ ቅድም የቆራረጥኩት የተቀቀለው ስጋዬ ነው ማለት ነው። በደንብ ስለበሰለ አሁን እዚህ ጋር እስኪዋሃድ ብቻ ነው ትንሽ የምቆየው እንጂ ለማብሰል አልቸገርም። ቀደም አድርጋችሁ ማብሰል ነው። በነገራችን ላይ የዚህ ሀገር ስጋ ብዙ ሳጅ ይፈጃል። ሲጻፉልኝ ይሄ መረቁ ነው። ቅድም እያዘጋጀሁት የነበረ አልደፋሁትኝም። ቅመም ብዙ ስላላበዛው እዛ ላይ እርድ ብቻ ነው ያደረኩበት። እርድና ትንሽ ጨው። እኔና ጨው ጠላታሞች ነን። እንግዲህ ምን ልበል፣
እኔ ብቻ አይደለሁም በነገራችን ላይ ሰዎችም ጨው አይወዱም። ይሄውና ሩዜ በዚህ መልኩ ተከተተ ማለት ነው። አሁን እስከሚበስል ድረስ እንጠብቀዋለን ማለት ነው። እያበሰልን በዛውም ውሃ እየጠጣን እየሰራን። አሁን ሙቀት ነው። ሙቀቱ እንዴት ይዟቸዋል? በጣም ይሞቃል አይደለም? እኔ እንጃ ሙቀቱ በጣም ከባድ ሆኖብኛል። እኔ እዚህ ጋር ደግሞ ትንሽዬ ከላይ ምን አረግበታለሁኝ? ቅድም ያሳየኋችሁ ሽንኩርት ነው ይሄ ማለት ነው። ሽንኩርቴ እዚህ ጋር ትንሽ አደርጋለሁ። በኋላም ደግሞ ሳህኔን ሴሬሞኒ ሳደርግ አሳያችኋለሁኝ ማለት ነው። አሁን በዚህ መልኩ በስሎልኛል ማለት ነው። እዚህ ጋር ያልበሰለ የሚመስል የሚታይ ቅባት አለ። ቅባቱ ነው አሁን ከላይ የሚንቸከቸክ ቅባት ነው እንጂ ውሃ አይደለም። ግን ትንሽ ውሃ አብዝቼበታለሁኝ። እናንተ ግን ማሳነስ ትችላላችሁ እያያችሁ። ብዙ ጊዜ ሩዝ ከስር ገብቶ ነው እንትን የሚባለውና ውሃ የሚከለሰው። እኔ ግን ዝም ብዬ ከለስኩትኝ። ቪዲዮን ጨርሻለሁኝ። ቪዲዮን አሁንም እንደተለመደው እንዳልኳችሁ አይታችሁ ስትጨርሱ ላይክ አድርጉልኝ፣ ኮሜንት አድርጉልኝ። ሀሳባችሁ ገንቢ ነው። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ እዚህ ጋር ሰናበታችኋለሁኝ። ቻው፣ ወዳችኋለሁ ጓደኞች።